ምሻሙጣ ይሄ ግባብሽ እንኳን ለምለሰማኝ ምንም አይመስለኝ ራሳችሁ ታዝናላችሁ አዳምጡ አንቺ ጥንባታም ነገር ግን አንቺ ሆንሽ ዘነዘና ፊት ሆንሽ ጥንብ ነገር ሌባ ድሮም እኛ እኮ ኤቭሪቲንግ እናውቃለን ገባሽ አይደል ገብቶሻል እኛ ተግራውያን ነን ተግራውያን ትግራዋይ አፈር ድሜ ያብላሽ አንቺ ገምጭ ንቅሎራጭ ሎሮክስ እንደዚህ ማዕረግ አግኝታ ግን ማየቴ በጣም ደስ አሰኝቶኛል ይወለት የፍቅር መድኃኒት ሲሉሽ ይሰማለው ከቤቴ ካልመጣሽ ታገኝሻለው ሰላም ኪያ ቢጫው ባቲ እንኳን ወደ ቻናሉ ተመልሰው መጡ ለማታውቁ ትንሹ ባሉ ለምታውቁ ጭጨው ነኝ ያው እንደተለመደው ለትንሹ አዲስ ከሆናችሁ ሰብስክራይብ በማድረግ ትንሹ ፋሚሊን ይቀላቀሉ እንደዚሁም ደግሞ ቪዲዮውን ከመጀመራችሁ በፊት ላይክ ለትንሹ ካላይ ሹካ ያላችሁ ቪዲዮውን ጀምሩት ያው እኛ ጋር ገና ከመግባቱ ኃይለኛ ብርድ ሆኖብናል ለነገር ትገየቀ ሳልጠይቅ አስታራቂም የለነኛው ታረቀ እኛው ታረቀ ቲክቶኮች ሴቶቻችን አፍቃሪዎቻችን በህይወት አላችሁ ተርፋችኋን ግን እንዴ ነው የፍቅር መድኃኒት ሲሉሽ ይሰማለው ከቤቴ ካልመጣሽ ታገኝሻለው ጫዋዎች እንዴ እኔም እንደማየው እናንተም እንደምታዩት ሴቶቻችን ቲክቶክ ላይ ሌላ ታሪክ ውስጥ ገብተዋል ባለፈው እንዴ አንዱ እንዳፈቀርኩ ብላ ስትነፋረቅ የነበረች ልጅ ተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔን እሱ ይበቃል እንዴ እቺሊ ክሎሮክስ ጣጥታ ራሷን ለማጥፋት ሞክራ ነበር ሆስፒታል ምናምን ሂዳ ነው በግድ በህይወት ልትቆይ የቻለችው ቁሳና ኩርፊያዬ ሳቄ ጨዋታዬ አላስቀምጥ ብሎሽ ፍቅሬት ዝታዬ ያው እንደዚህ ለማፈቅራቸው ወንድ ብለው እንደዚህ ራሳቸውን መጽዋት የሚያረጉ ሴቶች አሉ አንዳንድ ገገማዎች ግን የምታረጉት ነገር በጣም ያሳፍር ነገር ነው አንዳንድ ማትረው ሰዎች ለፎሎ ለላይክ ለሼር ብላችሁ አልሞተችው አለች ሞታለች ይያላችሁ እንደዚህ ያቀነባበራችሁ በጣም የሚደብር በጣም ሼም ነው ትንሽ እንኳን አሳማኝ እንዲሆን እንደው ሌላ አስክሬም ብትፈልጉሳ ምክንያቱም እሷ እንደ ህጣ ልጅ የላተው ወይም ደግሞ አላረገዘችም እንደ ብሎ ነው ሰው ይሄ የሷ አስክሬን ነው ብሎ ሊያምን የሚችለው ደግሞ እኮ የሚገርመው ነገር አንዳንድ ኮሜንታተሮች ቪዲዮ ላይ ሄዱና RIP ይላሉ እሷ ልጅ የላት እንዴ ነው ከልጅ ጋር የተኛ አስክሬን የሷ ነው ብላችሁ ሂዳችሁ RIP የምትሉት አረ ወዴት ይሄድ ነው የንብጫዋዎች እና እንደዚህ ያልሞተውን ሰው ሙቷን ያልታመመውን ሰው ታሟ ምናምን ይያላችሁ ለላይክ እና ለፎሎ እንደዚህ ያልሆነ ነገር የምትሰርሱዎች ሼሞሪው በጣም ነው የሚደብረው እሺ ለንብጫዋዎች ለእናንተ አንድ ነገር መናገር የምፈልገው ባካችሁ በየቪዲዮ ሂዳችሁ የምትጥፉትን ኮሜንት ባካችሁ ልብ ብላችሁ አስባችሁበት ኮሜንት ስጡ ማለት ፈልጋለሁ ምክንያቱም ዛሬኛ የምንጥፈው ኮሜንት ነገ ያንድ ሰው ህይወት ሊያሳጣ ይችላል ምንም ማረጋገጫ የለንም እቺ ክሮሎክስ ተጣጣ ሆስፒታል የገባችው ልጅ ባለፈው የተከደነው ክሮሎክስ እንደዚህ ስታረግ የተከደነ እኮ ነው ጀግና ኮንሽ ለምን አትጠጨውም አንቺበት ምናምን የተለያዩ ኮሜንቶችን ጽፈናል ዛሬ ግን ክሮሎክስን ተጣጣ ሆስፒታል ስትገባ ብዙዎቻችን አዝነናል ያለቀሱላትም ሰዎች አሉ እና ይሄ ሁሉ ነገር ከመሆኑ በፊት ዛሬ የምንጥፈው ኮሜንት ነገ የት ቦታ እንደሚደርስ አናቀምና ባካችሁ እናስተውል ማለት ፈልጋለሁ ነገር ግን የንብጫዋዎች አፍቃሪዎቻችን ክሎሮክስ መጣጣት በዚች ልጅ ብቻ የሚያቆም አይመስለኝም ፍቅር ላይ ያሳብደኝ ነው የምሬ ነው ምላችሁ በቃ እኔ ጭንቅላቴን ያመኝ ነው ራሴ ሁሉ ነገር ልክ አይደለም በቃ ስራ መስራት አልችልም እና በቃ ጭንቅላቴ ሁሉ ነገር ያመኛል በእናታችሁ አድርሱልኝ እኔ አልቻልኩም በቃ ወይ ምከሩኝ ወይ መላበሉኝ በቃ አልቻልኩም እኔ ልፈነዳ ነው ያው የንብጫዋዎች ሰሞኑን በኔ ላይ ብቻ ነው ቪዲዮ ያልተሰራው እኔም ብቻ ነው አንድ ሴት እንኳን አፍቅሬሃለሁ ብላ ያልመጣችው እንጂ ብዙዎቹ ቲክቶክ ላይ ከሌና ፈቀርኩት በቃ ቲክቶክ ሌላ ታሪክ ውስጥ ገብቷል የንብጫዋዎች የዚች ደግሞ ባስ የሚለው ባለ ትዳር ነው እህቴ እውነተኛ ስሜት ከሆነ አንቺ ውስጥ ያደር የሆነው አዝናለሁ እኔ ባለ ትዳር ነኝ በጣም ወደት ማፈቅራት
ከራሴ በላይ አብልጬ የማየት ሴት አለችኝ። በጣም ተደነጋግራን የእውነት አሳዘንከኝ። ካንተ የበለጠ ደግሞ ሚስት አሳዘነችኝ የእውነት። እና ሴቶች እየስታፈቅሩ ደግሞ ባለ ትዳር አታፍቅሩ። ለዛችኛዋም ሴት እያዘናችሁ ወንድ ላጤ አፍቅሩ ካፈቀራችሁም። እኔ የምፈራው ልክ እንደ ህንዶች ሴቶች ወደ ወንዱ ቤት ሽማግሌ እንዳይልኩ ነው። ይሄን ብቻ ነው የምፈራው። ይህ ከመጣ ግን ቂያማ ደረሰ ማለት ነው። እና ሴቶቻችን እህቶቻችን እባካችሁ ራሳችሁን ሰብሰብ አድርጉ። ስታፈቅሩ ደግሞ አወዳደቃችሁን አሳምሩ። ወዴት እየሄዳችሁ ነው? ዋት ሰላም ቲክቶኮች እንዴት ናችሁ? እኔ በቃ እየቻልኩ አይደለም፣ ወላሂ ምሬን ነው። በቃ እየቻልኩ አይደለም። ጭንቅላቴ ምንም ስራ ሊሰራልኝ አልቻለም። ክሮለክስ ጠጪ የምትሉ ደግሞ እኔ ክሮለክስ አይመኒታ ጠጪ ካለኝ ወላሂ እጠጣለሁ። አይመኒታ ወጥቶ ጠጪ ይበለኝና እኔ እጠጣለሁ። ችግር የለብኝም የመጠጣት ማለት ነው። እጠጣለሁ። አይመኒታ የት ነው ያለው? ጉድን ሰምታል። አይመኒታ ክሎሮክስ ጠጪ ካለኝ እጠጣለሁ እያለች እኮ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እህቴ እንግዲህ ክሎሮክስ የራስሽን ለማጥፋት ነው እያደረግሽ ያለሽው። ይሄ ትክክል አይደለም። አላህ በቁርአን ሲናገር الذي خلق الموت والحياة ليبلوكم أيكم أحسن عملا الله موتن يفتروا كنانته مكاكل ማን ጥሩ ማን መጥፎ እንደሆነ ለመፈተን ነው። አንቺ ክሎሮክስ ተሻንደ ጋር ብትሆኚ ጥሩ ስራ አይደለም ወድቀሻል። መጨረሻሽ ጀሃነም ነው የሚሆነው። ከኔ ልቅ ማሰብ ያለብሽ አንቺ የፈጠረ ፈጣሪ ነው። እሱ ነው ማሰብ ያለብሽ። ሴቶቻችን ግን በዚሁ ከቀጠላችሁ ሐማም የምናጥብበት ክሎሮክስ ልታሳጡን ነው። እባካችሁ ራሳችሁን ሰብሰብ አድርጉ። ስታፈቅሩን በልባችሁ አድርጉ እንጂ ቆይ እናንተ ካፈቀራችሁ የግድ ሚዲያ ላይ ያፈቀራችሁትን ሰው ስም ጠቅሳችሁ መናገር አለባችሁ እንዴ? ፍቅር እኮ በልብ ነው በሚዲያ አይደለም። በቃ ማፍቀር ጸጋ ነው። አፍቅሩ። ግን በቃ ሚዲያ ላይ እየመጣችሁ አትነፋረቁ። ሚዲያ ላይ እየመጣችሁ ክሎሮክስ ጠጣለሁኝ አትበሉ። ክሎሮክስ እየጠጣችሁ ሆስፒታሉንም አታጨናንቁት እንዴ። ራሳችሁን ሰብሰብ አድርጉ። ስደት የመጣችሁት እኮ አፍቅራችሁ ለመጨማለቅ ወይም ለመነፋረቅ አይደለም፣ ሰርታችሁ ለመለወጥ ነው። እና እባካችሁ እህቶች እናንተ ስትኖሩ ነውና ማፍቀር የምትችሉት። እባካችሁ ህይወታችሁን አትጡ። እባካችሁ ክሎሮክስ አትጠጡብን። ለኛም ኑሩልን እንዴ። እናንተ ካለቃችሁኛስ ምን እንሆናለን? እና እባካችሁ በመዳም ቤት የምትሰሩ የመዳም ቅመሞች ራሳችሁን ሰብሰብ አድርጉ። ራሳችሁን በስራ ወጥሮ ፍቅር እንዳይዛችሁ። ክሎሮክስ እንደዚህ ማዕረግ አግኝታ ግን ማየቴ በጣም ደስ አሰኝቶኛል የእውነት። የፍቅር መድኃኒት ሲሉሽ ይሰማለው ከቤቴ ካልመጣሽ ታገኝሻለሁ። ነገራችን ላይ ክሎሮክስ ያው ከመጠጥ ጋር አብራ እየቀረበች ትገኛለች በአሁን ሰዓት። ቲክቶክ ላይ ደግሞ ሴቶቻችንና ክሎሮክስን አስመልክቶ የተለያዩ አዝናኝ ቪዲዮዎች ይሰራሉ። ክሮለክስ ጠጪ የምትሉ ደግሞ እኔ ክሮለክስ አይመኒታ ጠጪ ካለኝ ወላሂ እጠጣለሁ። አረ ክሎሮክስ ሊያስወጥ እኔ ነው በጊዜው ማሽሽ አይመኒታ ጠጪ ካለኝ ወላሂ እጠጣለሁ። ለምን ይሰልጣ? ለፍቅር ያልጠጣ ለማን ይጠጣል? ንገሩኝ እስኪ። اي والله ايش يعني سالتطا ها ناير نطا ناي ياش قادچو ነው ክሎሮክስ ነው ፍቅሬ እንደምትወደኝ አውቃለሁ ደግሞ እንደማታገባኝ አውቃለሁ ስለዚህ መሞቴ መረጥኩ በቃ ሞትኩልህ የኔ ፍቅር ሞትኩልህ ደስተኛ እንድትሆን ነው የምፈልገው እኔ ክሎሮክስ ጠጪ የምትሉ ደግሞ እኔ ክሎሮክስ አይመኒታ ኖ ክሎሮክስማ ፋሽን እኮ አለፈበት። ክሎሮክስ እየጠጣችሁ ሆስፒታል እየሄዳችሁ እየዳናችሁ ይሄማ አይሆንም። ይሄ አይሆንም። ክሎሮክስ ማለት ነው ምን ቦጣችሁ በብራችሁ ገዝታችሁ የምትጠጡት ይሄው በነፃ እውነት በነፃ እቻት እቺን ብቻ መያዝ ብቻ ነው። እባካችሁ ሴቶቹ ማለት ነው በርበሬው በመጠኑ ብሉ። በ10 ጣት ስስቅ ያለሽ በኋላ ምን ያለው ታያለሽ። አረሪያ እንዴት ያንግባ እኛክ ያው እንዲ ሚዲያ ላይ አፈቀርኩ ብለሽ ስትመጪ እንደዚህ የህዝብ መቀለጃ ነው የምትሆኚው። እና እባክሽ እህቴ ፈጣሪ መርጦ ሴት አድርጎሻል። ሴት ደግሞ ክብር ናት። ራስሽን የምታስከብሪው ደግሞ ራስሽን በመሰተር ነው። እባካችሁ ሴቶቻችን ሚዲያ ላይ የመጣችሁ አትለፋደዱ። በነገራችን ላይ አንዳንድ ጀግና ሴቶች አሉ። ይሄን መርሳት የለባችሁም። ቀጥታ የኔ ቆንጆ ስትላ ብሎክ የምታረገ
ቀጥታ 1000 ብር ላኪልኝ ስትላት እባክህ ውዴ 2000 ብር ላክልኝ ብላ ብሎክ የምታጠጣም ጀግና ሴት አለች እና እነዛ አይመለከትም ሚዲያ ላይ የመጡ የሚነፋረቁትን ነው እንጂ ማለት ነው። ወይኔ ብቻዋዎች ዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ለሴቶቻችን መጽናናትን እየተመኘሁኝ የክሎሮክስ ዋጋም እንዳይጨምርም የፍቅር መድኃኒት ሲሉሽ ይሰማለው ከቤቴ ካልመጣሽ ታገኝሻለሁ። በዚሁ ሰናበታችኋለሁ። ሴቶቻችን እህቶቻችን ራሳችሁን ጠብቁ። ኦልራይት